ሰላም ተመልካቾቻችን እንደምን ሰንብታችኋል? በዛሬ ፕሮግራማችን የሸንኮራ አገዳ ጁስን በተለያየ ፍሌቨር ምንም አይነት ኬሚካል ሳንጠቀም እንዴት ማዘጋጀት እንደሚቻል የማሳያችሁ ይሆናል። በተጨማሪም ለጤናችን የሚሰጠንን ጥቅም አያይዤ አቀርብላችኋለሁ። ለዚህ ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና አብራችሁን እስከ መጨረሻው እንድትቆዩ በአክብሮት ጋብዛለሁ። የሸንኮራ አገዳ ጁስን ለማዘጋጀት በመጀመሪያ የሸንኮራ አገዳው ከተቆረጠና ከተሰበሰበ በኋላ በውሃ ይታጠባል። ይሄም በአገዳው ላይ ያለውን ኢምፒሪቲዎችና ቆሻሻዎችን ለማስወገድ ይረዳናል። ከዚህ በተጨማሪ ደግሞ ጁሱ እስከሚጨመቅ ድረስ ፍሪጅ ውስጥ ብናስቀምጠው ይመከራል። ይህም የሚሆንበት ምክንያት ምንድነው? አገዳ ለሙቀት በሚጋለጥበት ወይም ደግሞ ለፀሐይ በሚጋለጥበት ጊዜ በውስጡ ያለው ስኳር ፈርመንት እንዲሆንና የጁሱን ጥራት ወይም ኳሊቲ እንዲወርድብን ሊያደርግብን ይችላል ማለት ነው። ስለዚህ ይሄን ለማስቀረት ፍሪጅ ውስጥ ብናስቀምጠው ይመከራል። ሌላው ደግሞ የጁሱን መጠን እንዳይቀንስብን ይረዳናል ማለት ነው። በመቀጠል ሸንኮራውን ለሁለት ይሰነጠቃል። ከዛ የተለያዩ አትክልትና ፍራፍሬዎች ለምሳሌ ዝንጅብል ሊሆን ይችላል፣ ካሮት፣ ብርቱካን፣ ሎሚ፣ አናናስና ሌሎችንም እንደ ፍላጎታችን በመጠቀም በተሰነጠቀው ሸንኮራ መካከል እናስቀምጠውና በሸንኮራ ጁስ መጭመቂያ ማሽን እንጨምቀዋለን ማለት ነው። ቪዲዮ ላይ እንደምታዩት አናናስና የተለያየ ነገር ሲጨመር አንድ ላይ ታደርጋለች ማለት ነው። የሰው ፍላጎት ብዙ ጊዜ ዝንጅብል ነው። ራሱ ኦርጋኒክ ዝንጅብል መሀል ላይ ብዛት ተፈለገ ብዛት ታደርጊታለሽ፣ ካልፈለገ በተወሰነ መልኩ ታደርጊታለሽ ማለት ነው። ምንም የሚጨመርበት ውሃ የለም። የራሱ ውሃ የራሱ እንደ አጠቃላይ የሸንኮራ ጁስ በራሱ በተለያየ ኑትራንቶች፣ ቫይታሚኖች እና አንቲኦክሲዳንት እንዲሁም በግሉኮስ የበለጸገ ስለሆነ ለጤናችን የተለያየ ጥቅሞችን ይሰጠናል። በጥቂቱ እንደ ምሳሌ ለመጥቀስ ያክል ሸንኮራ አገዳ በውስጡ ከፍተኛ የሆነ ግሉኮስ አለው። ይህም ደግሞ ለሰውነታችን ብርታትን ይሰጠናል። ሌላው ደግሞ ሸንኮራ አገዳ በካልሲየምና ፎስፎረስ የበለጸገ ስለሆነ የአጥንትና የጥርስ ጥንካሬን ይጨምርልናል ማለት ነው። ይህ ብቻ ሳይሆን ቅድም እንደተናገርኩት የሸንኮራ አገዳ በውስጡ ከፍተኛ የሆነ ኒውትሪንቶች፣ ቫይታሚኖች እና አንቲኦክሲዳንት አለው። ይህም ደግሞ በሽታ የመከላከል አቅማችንን ያጎለብትልናል። ስለዚህ ሸንኮራ አገዳ በራሱ የሚሰጠን ጥቅም አለ። ከዚህ በተጨማሪ ደግሞ ከተለያዩ አትክልትና ፍራፍሬዎች ጋር አብረን ጁሱን ብናዘጋጀው ደግሞ ለጤናችን ተጨማሪ የሆነ ጥቅም ማግኘት እንችላለን። ምክንያቱም እነዚህ አትክልትና ፍራፍሬዎች የራሳቸው ከፍተኛ የሆነ ኒውትሪንትና ቫይታሚኖች ስላላቸው ማለት ነው። ይህን ቪዲዮ ለማዘጋጀት ለተባበረን ቦኖ የሸንኮራ አገዳ ጁስ ቤት ላመሰግን እወዳለሁ። አድራሻው ስክሪኑ ላይ እንደምታዩትም ስልካቸው አለ። ከዛ በተጨማሪ ደግሞ ዲስክሪፕሽን ላይ እጽፍላችኋለሁ። ስለዚህ የሸንኮራ አገዳ ጁስን በተለያየ ፍሌቨር መጠጣት ለምትፈልጉ ቦኖ የሸንኮራ አገዳ ጁስ ቤት ሄዳችሁ መጠጣትም ትችላላችሁ። ሀሳቡን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር በማድረግ መረጃው ለሁሉም ሰዎች ተደራሽ እንዲሆን እንድታደርጉ የተለመደ ትብብራችሁን እጠይቃለሁ። ለዛሬ የነበረን ፕሮግራም ግን እዚህ ጋር የሚያበቃ ይሆናል። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሆንላችሁ።